ፓም 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 ወልመካ ቃል በገባው መሰረት ለዓለም ዋንጫ አጥቢያ ስንት ሰዓት አጥቢያ ነው? ለዓለም ዋንጫ 4 ሰዓት ከ1 ደቂቃ ወይም ደግሞ አናቱ ላይ 4 ሰዓት ሲቀረው ብላችሁ ማለት ትችላላችሁ። ተመልሷል። ከዛሬ ጀምሮ በፍጥነት እንገናኛለን። ምክንያቱም የህይወታችን ሁሉ እግር ኳስ ነው። ከዚህ በኋላ እንግዲህ እያንዳንዱን የዓለም ዋንጫ ይህንን የ2026 ታሪካዊ ባይዘዌ ሪኮርድ የሰበረ ነው። ያው ሪኮርድ መስበር ማለት ተሳታፊ ሀገሮች 48 የመጀመሪያው 48 ሀገሮች የሚሳተፉበት የመጀመሪያው ዓለም ዋንጫ ነው። በጣም ታሪካዊ ዓለም ዋንጫ ነው። ይህ ዓለም ዋንጫ ወደፊት እንግዲህ ደግሞ የአገራት ቁጥሮች ይጨምራሉ ተብሎ ይገመታል። እኔ ቢጨምሩ ነው ደስ የሚለኝ። ምንድነው ኳስ በጣም አክራሪ፣ ኳስ ላይም አክራሪ ሰዎች አሉ። ወይዘው እኔ አክራሪ ነህ ይሉኛል፣ ግን ነፃ ነኝ። ብዙ አክራሪ አይደለሁም ኳስ ላይ። እውነቱን ለመናገር እወዳለሁ፣ ፍቅር ነው እንጂ ማክራር ላይ ብዙም አይደለሁም። ግን የኳስ አክራሪዎች ኳሊቲው ይቀንሳል ይላሉ። እኔ ደግሞ ኳስን የምትወዱ ከሆነ ከታችኛው ከለማጅ ጀምሮ እስከ ላይኛው እስከ ፕሮፌሽናሉ ድረስ ሁሉንም መውደድ አለባችሁ። በፓሽን ከሆነ የምታዩት ለማጁ ራሱ በርትቶ ሲሰራ ለማደግ ማየት ራሱ ኢንተረስትድ መሆን መቻል አለባችሁ ብዬ መክራችኋለሁ። አክራሪዎች ምን ይላሉ? አነስ ብሎ በኳሊቲ ብናየው ይሻላል ይላሉ። ኖ ሁሉም ሰው ይወዳል ኳስ። ሁሉም አገር ኳስ ይወድለታል ሳይሆን ይወድለታል ኳስ መጫወት። ድሃ ሆኖ እጁ ተይዞ ምንድነው የሚባለው? እጁ ሚዝ ይዞት ነው የሚባለው። አፍሪካ ለምሳሌ እንደምታዩት አፍሪካ ኳስ ከልቡ ከውስጡ ነው የሚወደው። ግን ሚዝ ይዞት ድህነት ይዞት መውጣት ሳይችል ቀርቶ ተሰዶ ሄዶ ፈረንሳይ ለምሳሌ እንደምታዩት አፍሪካ ነው የምታሰልፈው። ሌሎችም ብዙ ኔሽኖች ሀገሮች የአፍሪካ ዲሰንት ወይም የአፍሪካ ባክግራውንድ ያላቸው ተጫዋቾች በብዛት የሚሳተፉበት ሁኔታ ነው ያለውና እኔ አፍሪካን የማያት በቃ እንደ ኳስ ቁንጮ ነው በእውነቱ። ለምን አሁን ባልኩት ምክንያት ሁሉም ቡድኖች የአፍሪካ ተጫዋቾች ናቸው። ለዛውም በወሳኝነት የሚጫወቱት የአፍሪካ ባክግራውንድ ያላቸው ወይ ዘራቸው ቢመዘዝ አፍሪካዊ የሆኑ ናቸው ማለት ነው። ስለዚህ አፍሪካን እኔ ማየት እንደ ኳስ ቁንጮ ነው ማለት ይችላሉ። አሁን ፈረንሳይ ለዋንጫው ከሚገመቱ ቡድኖች አንዷ ናት። በዓለም ዋንጫም ታሪኳ የታወቀ ነው። ፈረንሳይና ያሏት ተጫዋቾች በሙሉ ማለት ይቻላል አፍሪካውያን ናቸው። ሙሉ በሙሉ በጣም የቅርብ ለአፍሪካ ቅርብ አባቱ ወይ እናቱ አፍሪካዊ የሆነ ወይም ሁለቱም፣ በአብዛኛው እንደውም ሁለቱም የአፍሪካ ዲሰንት የሆነ ማለት ነው። እና በዚህ ዓመት አፍሪካ 10 ቡድን ታሳትፋለች። ደስ የሚለው እሱ ነው። ያው ቁጥሩ ኮታው ሲጨምር ህዝብ ሲጨምር የአፍሪካ የምታሳትፈውም ኮታ ጨምሮላት 10 ቡድን ታሳትፋለች በኮንቲኔንቱ። በጣም ይሄ ለአፍሪካ ትልቅ እድገት ነው። ከ10 ቡድኖች እንግዲህ ከብዛት ወደ የሚቀጥሉት ስቴጆቹ 16 ውስጥ ከዛ 8 ውስጥ ከዛ 4 ውስጥ የሚገቡልን ቡድኖች አፍሪካን ወክለው ይኖራሉ ማለት ነው። እጅግ በጣም ጠንካሮች ናቸው። በነገራችን ላይ ከዛሬ 4 ቀን ወይ 5 ቀን በፊት አይቨሪ ኮስት ፈረንሳይን 2-1 አሸንፋለች የወዳጅነት ጨዋታ። ይሄ ምን ያህል አፍሪካ እየጠነከረ ለመምጣቱ ማመላከቻዎች ናቸው የሚታዩ። እዚህም እዛም የሚታዩ ኢቬንቶች አሉ። የአፍሪካ ፉትቦል በጣም ትልቅ ደረጃ እየደረሰ እንደሆነ፣ ክብርም እየተሰጠው እንደሆነ፣ አንዳንዶች ሊያቃለሉት እንደሚሞክሩት እንዳልሆነ እየታየ ነው። ደቡብ አፍሪካ ዛሬ አፍሪካን ወክላ መጀመሯ ራሱ በጣም ጥሩ ነገር ነው። አፍሪካ ቁንጮ ናት ይመስለኛል። በማዘጋጀት ራሱ ዓለም ዋንጫን አዘጋጅቶ የሚያውቅ የአፍሪካ ሀገር የለም አይደለ? ከደቡብ አፍሪካ ውጭ ሜክሲኮም በዓለም ዋንጫ ታሪካዊ ሀገር ናት። ለምሳሌ 3ኛ ጊዜዋ ይመስለኛል ስታዘጋጅ አሁን ሜክሲኮ የዓለም ዋንጫንና ያ ራሱ ሬኮርድ ይመስለኛል። ሬኮርድ ብሬኪንግ ነው
ሜክሲኮ 3 ጊዜ ዓለም ዋንጫን በማዘጋጀት ራሱ ክብረ ወሰኗን ይዛለች። ባልሳሳት እንደዛ ይመስለኛል። እስቲ ኮሜንት ላይ አጣርታችሁ ትነግሩኛላችሁ እናንተ። እንግዲህ ይሄ ጨዋታ በጣም በእውነት ተጠባቂ የሚባል ጨዋታ አይደለም ከመክፈቻነቱ በስተቀር በኳስ ኳሊቲው ማለት ነው። በኳስ ዴፕሱ በኳስ ኢንተርምስ ኦፍ ፉትቦል ወይም ደግሞ በኳስ ወሬ ስለ ኳስ ስናወራ እነዚህ ተጠባቂ ዋንጫውን ለመውሰድ የሚጠበቁ ቡድኖች አይደሉም። ሜክሲኮና ደቡብ አፍሪካ ግን በራሳቸው የዓለም ዋንጫ እንደነገርኳችሁ ታሪክ ያላቸው ቡድኖች ናቸው። ባፋና ይባላሉ ሳውዝ አፍሪካዎች። ይታቋላችሁ ባፋና ስማቸው ባፋና እንደሆነ የዛን ጊዜ ደግሞ ሲያዘጋጁ በጣም ትልቅ በቃ ሜሞሪ ያለው ሁሉም ሰው አፍሪካ የመጀመሪያውን ዓለም ዋንጫ አዘጋጀች ተብሎ እነ ሻኪራ የዘፈኑበት ምናምን ነው። የዛን ጊዜ ኢትስ ታይም ፎር አፍሪካ የሚለው ዘፈን ማለት ነው። አሁን ወደ ኳሱ ቀጥታ ስንገባ ኳሱ ሳውዝ አፍሪካ በአገር ውስጥ ቡድኖች አጭቀዋለች እንትኗን ስኳዷን። እኔ ጥሩ ነው ባይነኝ። እስቲ እናይላቸዋለን ፐርፎርማንሳቸው። ፎስተር የሚባለው የበርንሊ አጥቂ እሱ ነው አጥቂ ክፍሉን የሚመራው። ከዛ በተረፈ በሙሉ በአገር ውስጥ ተጫዋቾች ነው። የሰንዳውንስ የሚባለው ክለብ ላይ የሚጫወቱ ናቸው አብዛኞቹ። ለሌሎችም ክለቦች የሚጫወቱ አሉ፣ ግን ሰንዳውንስ ተጫዋቾች እና ከዛ በተረፈ ፎስተር ደግሞ በቋሚ ተሰላፊነት ያለው የበርንሊው አጥቂ ፎስተር አለ በአጥቂ ቦታ ላይ። እሱ ብቻ ነው ያለው ልዩነት። ሜክሲኮም እንደዛ። ሜክሲኮ በጣም ብዙ የምናውቃቸው ተጫዋቾች አይደሉም፣ ግን ትልልቅ ክለብ ቀላል የማይባል ክለብ አውሮፓ ውስጥ የሚጫወቱ ተጫዋቾች አሉ። የውልቭ ንብረት የሆነው ራውል ጊሜኔዝ አጥቂውን ክፍል ላይ ያለው ታዋቂው ተጫዋች እሱ ነው የሜክሲኮ። እስቲ እንግዲህ ኢምፓክታቸውን እናያለን። እነዚህ ተጫዋቾች በክለብ ላይ በሚያሳዩት እንቅስቃሴ እንግዲህ የአይነ ግቡ የሚባሉ ተጫዋቾች ናቸው። እስቲ በዓለም ዋንጫ ደግሞ ምን ያደርጋሉ የሚለውን በዛሬው ዕለት የሚያሳዩን ይሆናል። ቆንጆ ፉክክር የሚኖርበት ጨዋታ ይመስለኛል። በእርግጥ ፓወር ራንኪንግ ላይ እዚሁ እኔ በደንብ የምከታተለው ዳታ የእግር ኳስ ዳታ ሶፋ ስኮር ይባላል። እሱ ላይ ያለው ፓወር ራንኪንግ ላይ ሜክሲኮ በጣም ትበልጣለች። ሳውዝ አፍሪካ በጣም ቦተም ላይ ናት ያለችው። ግን ዓለም ዋንጫ ሁልጊዜ ያው ታውቃላችሁ ለሀገሩ ስለሆነ ሁሉም የሚጫወተው የቻለውን ያህል ያደርጋል። ስለዚህ እና ደግሞ ሪሰንት አቋም የሚባል ነገር አለ። ሳውዝ አፍሪካ በአፍሪካ ዋንጫ ላይ ያሳየችው አቋም በጣም ጥሩ ነበር። በጣም ቆንጆ ስኳድ እንደሰራች አሳይታለች። ሪሰንት አቋሟ ጥሩ ነው። እንደ ድሮ አይደለም፣ እንደ ባለፈው ዓለም ዋንጫ አይደለም፣ ወይም ደግሞ ከዛ በፊት እንደነበረው አይደለም። ሳውዝ አፍሪካ በዛ ጊዜ በድሮ ባለፉት 2 ዓለም ዋንጫዎች አካባቢ ባታልፍም ራሱ በዛ አካባቢ የነበራት ቡድን ማለት በጣም የወረደ ቡድን ነው። ሳውዝ አፍሪካ በጣም ደክሞ ነበረ እንትኗ። አሁን ግን በቅርቡ ባለፈው የአፍሪካ ዋንጫ ላይ የማንሰራራት ነገር ይታይባታል። ስለዚህ ጥሩ ጅማሮ ትጀምራለች የሚል ግምት አለኝ እኔ በራሴ። ሜክሲኮ ያው ሜክሲኮ ናት። በጣም ልምድ ያላት አገር ናት። በነገራችን ላይ የሚገርማችሁ ነገር ግን ከ16 ውስጥ ዘልቃ አታውቅም ሜክሲኮ በታሪኩ ዓለም ዋንጫ ላይ። በጣም የሚገርመኝ ነገር እሱ ነው። እና እንግዲህ እሱን ለመስበር በአሁኑ እንግዲህ ትችል ይሆን አትችል ይሆን የሚለውን አብረን የምናየው ነው። ቆንጆ ጨዋታ ይሆናል ብዬ ገምታለሁ። በእኔ ግምት አቻ የሚያልቅ ይመስለኛል። ጨዋታው የሚካሄደው ስታዲዮ አስቴካ ሜክሲኮ ሲቲ፣ እዛው ሜክሲኮ ውስጥ ነው የሚጀምረው። ዊልቶን ፔሬራ ሳምፓዮ የሚባሉት የብራዚል ዳኛ ናቸው ጨዋታውን የሚዳኙት። እንግዲህ በቃ በዚህ ጨዋታ ዙሪያ ላይ ይህንን ካልኩኝ እና በመግቢያው በዓለም ዋንጫ መክፈቻ ላይ ይህንን ካልኩኝ ይበቃል። 10 ደቂቃ ከዚህ ቀጥሎ ቶሎ ያሉትን ነገሮች ከጨዋታው በኋላና በፊት ለማቅረብ ሞክራለሁ። ከጨዋታው በፊት ያለኝን እይታ፣ ከጨዋታው በኋላ ደግሞ ያየሁትን ነገር፣ የተገረምኩባቸውን ነገሮች ቶሎ ለመናገር ሞክራለሁ። ፓም ወልመካ ነበርኩ።
መልካም የዓለም ዋንጫ መክፈቻ ይሁንላችሁ። መልካም ጨዋታ ይሁንላችሁ።